ሰላም የሞጃ ቲዩብ ቤተሰቦች እንዴት ናችሁ? በባለፈው ግሎባል ቻፕተር 5 ፓርት 1ን ከእናንተ ጋር አይተን ነበር። ዛሬ ደግሞ ከዛ የቀጠለ ፓርት 2 እናያለን። ለዚህ ዩቲዩብ አዲስ የሆናችሁ መጀመሪያ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። በቀጥታ ወደ ፓርት 2 እናልፋለን ማለት ነው። ዛሬ በፓርት 2 ቪዲዮአችን ከባለፈው የቀጠለው በዓለም ላይ 4 ኮንቴምፖራሪ ግሎባል ኢሹ ከምንላቸው ውስጥ ግሎባል ሴኩሪቲ ኢሹን በፓርት 1 አይተን ነበር። በፓርት 2 ደግሞ ደረስት የቀሩትን የምናይ ይሆናል ማለት ነው። ሁለተኛው ግሎባል ኮንቴምፖራሪ ኢሹ የሚባለው በዓለም ላይ አስጊ የሆነ የመጣው ዓለም አቀፍ ጉዳይ የሚባለው ግሎባል ኢንቫይሮንመንታል ኢሹ የሚባለው። ግሎባል ኢንቫይሮንመንታል ኢሹ ስንል በባለፈው ግሎባል ሴኩሪቲ ኢሹ ቴሮሪዝም እና ኒውክሊየር ዌፕን አይተን ነበር። በዛሬ ደግሞ በግሎባል ኢንቫይሮንመንታል ኢሹ ውስጥ ደግሞ የሚነሱ ዋና ዋና ኢሹዎች ኢንቫይሮንመንታል ኢሹ የሚባሉት ግሎባል ዋርሚንግ፣ አብኖርማል ሬን፣ ክላይሜት ቼንጅ ዓለም ላይ አስጊ የሆነ የመጣ ከቀን ወደ ቀን ክላይሜት ቼንጁም ግሎባል ዋርሚንግ አብኖርማል አሲዲክ ሬን ስፔሻሊ አብኖርማል ሬን ስንል አሲዲክ ሬን እየጨመረ የመጣበት ስለሆነ እነዚህ አራቱ ለዓለም አስጊ የሆኑ ኢንቫይሮንመንታል ኢሹዎች ናቸው። ግሎባል ኢንቫይሮንመንታል ኢሹ ስንመለከት is one of the most pressing issue 21st century በ21ኛው ሴንቸሪ ላይ በጣም አስጊ የሆነው ከሚባለው ግሎባል ኢሹ መካከል ኢንቫይሮንመንታል ኢሹ እነዚህ ክላይሜት ቼንጅ፣ ግሎባል ዋርሚንግ የምንላቸው አስጊ የ21ኛው ሴንቸሪ ኢሹዎች ናቸው። ናሽናል ፖሊሲ ሜጀርስ may not be enough without other country cooperation። በኢንቫይሮንመንታል ኢሹ ላይ የአንድ ሀገር ናሽናል ፖሊሲ የግሎባል ዋርሚንግን ኮንትሮል የማድረግ የምታወጣው ናሽናል ፖሊሲ በቂ ሊሆን አይችልም። አንድ ሀገር ከሌላ ሀገር ጋር ኮኦፕሬት ማድረግ ይጠበቅባታል ማለት ነው ይሄን ኢሹ ለማስወገድ። ብዙ ጊዜ ብዙ ኮኦፕሬሽኖች እንደተመሰረቱም የምናውቅ ይሆናል እነዚህን ኢንቫይሮንመንታል ኢሹዎችን ሶልቭ ለማድረግ ማለት ነው። increasing number of arguments may not be effective in controlling environmental issue ምንም እንኳን የተለያዩ አርጊመንቶች የተለያዩ ኮኦፕሬሽኖች በዓለም ላይ የተከፈቱ ቢሆንም ይሄንን ኢንቫይሮንመንታል ኢሹ ኮንትሮል ለማድረግ ኢፌክቲቭ ሆነው እስካሁን አናይም ማለት ነው። ግሎባል ዋርሚንግ አሁንም እየጨመረ ነው። ክላይሜት ቼንጁ አሁንም እየተቀየረ ነው። አንዳንድ ሀገራቶች አብኖርማል የሆነ ሬን ተጥለቅልቀው ብዙ ሰዎች ሲሞቱ እናያለን። ስለዚህ ይሄ ኢንቫይሮንመንታል ኢሹ በአርጊመንት ባደረጉት አርጊመንት ራሱ አልተፈታም እስካሁን ማለት ነው። the most pressing contemporary global environmental issue are the climate change and the global warming። ከኢንቫይሮንመንታል ኢሹዎች መካከል በጣም አንገብጋቢው የሚባሉት ደግሞ ክላይሜት ቼንጅ እና ግሎባል ዋርሚንግ ናቸው። ግሎባል ዋርሚንግ is the subset of climate change ነው። ክላይሜት ቼንጅ አንዱ ክፍል ነው። ክላይሜት ቼንጅ ስንል አንድ ዝናብ መዝነብ ባለበት ወቅት ሳይዘንብ ወቅቱን ያልጠበቀ ዝናብ ሲዘንብ ክላይሜቱ ቼንጅ ያደርገን ይችላል። በክረምት መቀዝቀዝ የነበረበት ቴምፕሬቸሩ ከጨመረ ወይንም ደግሞ በበጋም ሆኖ አብኖርማሊ ኢንክሪዝ ካደረገ ቴምፕሬቸሩ there is climate change እንላለን። ግሎባል ዋርሚንግ ደግሞ የሚባለው ኦንሊ ቴምፕሬቸሩ ሲጨምር ነው ግሎባል ዋርሚንግ የሚባለው። ለዛ ነው ሰብሴት ኦፍ ክላይሜት ቼንጅ ያልኩት። the degree of vulnerability of climate change varies with the country። በሀገራቶች መካከል ራሱ በክላይሜት ቼንጅ ተጠቂነት ልዩነት አለው።
ሶ በዚህ በክላይሜት ቼንጅ ሞር እየተጠቁ ያሉ ሀገራቶች ዲቨሎፒንግ እንደ ፑር ካንትሪስ አር ሰፈሪንግ ሞር። ሶ በግሎባል ቼንጅ በኢንቫይሮንመንታል ኢሹ ላይ በደንብ እየተጎዱ ያሉት ጉዳት እየደረሰባቸው ያለው ዲቨሎፒንግ ወይንም ደግሞ ደሃ ሀገራቶች ናቸው ማለት ነው። ሶ the consequence of climate change and global warming ስንመለከት ይሄ ኦብቪየስ የሆነ ነገር ነው። ሞጁላችሁ ላይም ያለ ነገሮች ስለሆኑ እነዚህን የጠቀስኩላችሁ እኒህ ብዙ መጨመር እንችላለን። ባዮዳይቨርሲቲ ሎስ ይመጣል። ምክንያቱም መዝነብ ባለበት ሰዓት የማይዘንብ ከሆነ እጽዋቶች ይጠፋሉ። እጽዋቶች ከሌሉ እንስሳቶች አራዊቶችም አይኖሩም። ስለዚህ ባዮዳይቨርሲቲ እየቀነሰ ሎስ እያደረገ ይመጣል። ይሁን ደግሞ ቴምፕሬቸር እየጨመረ ግሎባል ዎርሚንግ የምንለው ማለት ነው። ቴምፕሬቸር እየጨመረ ይመጣል። ኢንቫይሮንመንታል ፖሊሽን ይኖራል። ታይኒንግ ኦፍ ኦዞን ላየር ሶ ቴምፕሬቸሩ እየጨመረ ግሎባል ዎርሚንግ እየጨመረ ሲሆን የኦዞን ላየር ከሰን የሚመጣውን ራዲዬሽን ግማሹን የሚከላከልልን የኦዞን ላየር እየሳሳ ህብረተሰቡን ለተለያዩ ራዲዬሽን ዲዚዞች በጨረር ምክንያት የሚመጡ በሽታዎች ካንሰር ተጠቂነታቸው እየጨመረ ይመጣል ማለት ነው። ሶ ማሲቭ ዴዘርቲፊኬሽን መዝነብ ባለበት ካልዘነበ እጽዋቶች ካልበቀሉ ዴዘርቲፊኬሽኑ እየሰፋ ይመጣል ማለት ነው። ሾርቴጅ ኦፍ ወይም ደግሞ ኤክሰሲቭ ሬንፉል ይኖራል። አንዳንዴ የውሃ እጥረት ህብረተሰቡ ሲሰቃይ እናያለን። ደግሞ እንደ ዲቨሎፕድ የሆኑ ሀገሮች ላይ እንደምንሰማው በአሁኑ ሰዓት ኤክሰሲቭ የሆነ ሬንፉል ይዘንብና ብዙ ሰዎች ለእልፈት ይዳረጋሉ ማለት ነው። ስለዚህ this is the consequence of global climate change ነው። the third global contemporary issue የምንለው ግሎባል ሶሾ ኢኮኖሚክ ኢሹ ነው። ይሄ ስፔሻሊ ሁለት ነገሮችን በሶሾ ኢኮኖሚክ ኢሹ ውስጥ እናያለን። የመጀመሪያው ግሎባል ኢንኢኳሊቲ ኢን ፖቨርቲ በዓለም አቀፍ ላይ የሀብታም እና የደሃ ኢኒኳሊቲው ጋፑ እየሰፋ መምጣቱ አንድ ትልቅ ኢሹ ነው ማለት ነው። ሶሾ ኢኮኖሚክ ኢሹ እስከምንለው the global economy characterized by widening gap between rich and poor people and their proliferation of millionaires and billionaires በአሁኑ ሰዓት የአብዛኛው ሀገር የኢኮኖሚ ስርዓቱ በሀብታምና በደሃ መካከል ዋይድ ጋፕ እየፈጠረ ያለ ነው። ሚሊዮነሮች እና ቢሊዮነሮች ቁጥራቸው ትንሽ ሆኖ እየሰፉ ማለት አማውንት ኦፍ መኒያቸው እየበዛ ቢሊዮነር ሲሆኑ በዛው ልክ ደግሞ ደሃው የዕለቱን ጉርሱም መብላት እስከሚያቅተው ደግሞ ወደታች እየዘቀጠ ይሄዳል። ስለዚህ በሀብታምና በደሃ መሃል ያለው ጋፑ እየሰፋ መጥቷል ማለት በአሁኑ ሰዓት አንገብጋቢ የሆነ ግሎባል ኢሹ። ይሄ ደግሞ ፖቨርቲ ምክንያቱም አብዛኛው በዓለም ላይ አብዛኛው ፖፑሌሽን ስፔሻሊ ኢን ዲቨሎፒንግ ካንትሪ ከሀብታሙ ይልቅ ደሃው ነው የሚበልጠው እና ፖቨርቲ ውስጥ ግሎባልን ይከታታል ማለት ዓለምን ወደ ፖቨርቲ ውስጥ ይከታታል። ኢኮኖሚክ ዲስፓሪቲስ ቢትዊን the poor and rich people is a serious problem in developing country ከዲቨሎፕድ እና ዲቨሎፒንግ ካንትሪ ስናነጻጽር ራሱ በዲቨሎፒንግ ካንትሪ ላይ ሲሪየስ ፕሮብሌም ስፔሻሊ በኢትዮጵያ በናይጄሪያ ላይ ያለው የሀብታምና የደሃ ጋፕ እንዲህ የሚገለጽ አይደለም። ኢትዮጵያ ላይ ማየት ይቻላል። አዲስ አበባ ላይ ያለው የሀብታምና የደሃ ልዩነት ኦብቪየስ ነው፣ ምንም መናገር አይጠበቅብኝ።
ከዲቨሎፒንግ ካንትሪዎች ደግሞ የሚገርመው ኢትዮጵያ እና ናይጄሪያ ቶፕ ናቸው። የሀብታምና የድሃ ልዩነት ካለባቸው ሀገራቶች ማለት ከፍተኛ ልዩነት ካለበት ሀገራቶች። ሶ ኤክስትሪምሊ ኢኒኳሊቲ ሊድ ቱ ፖቨርቲ። ሶ ይሄ ኤክስትሪምሊ የሆነ ኢኒኳሊቲ በድሃና በሀብታም መሀል ያለው ኢኒኳሊቲ ምን ይፈጥራል? ፖቨርቲ። ምክንያቱም አብዛኛው ፖፑሌሽን በድህነት ውስጥ ያለ ስለሆነ ሀገሪቷ ወደ ፖቨርቲ ሊድ ታደርጋለች ማለት ነው። እና ደግሞ the concentration of economic and political power ኢኮኖሚውን ፖለቲካውን የመቆጣጠር ፓወሩ በትንሽ ግለሰቦች መሀል ኮንሰንትሬት ያደርጋል። ስፔሻሊ ሪች በሆኑ ፒፕሎች። ስለዚህ ድሃዎቹ በኢኮኖሚ ላይ ኮንትሮል የሚያደርግ ሚናቸው ምንም የለም ማለት ነው፣ ወደ ዜሮ ይሆናል። ስለዚህ ኮንሰንትሬሽን ኦፍ ኢኮኖሚክ ኤንድ ፖለቲካል ፓወር ይፈጠራል። This consequence of inequality ensure that poor society will remain poor and unequal. ይሄ የሀብታምና የድሃ ጋፑ እንዲህ መስፋቱ ሲጨምር ድሃ የሆኑት ሶሳይቲዎች ሁሌም ከድህነት አረንቋ ውስጥ ያለመላቀቅ እድላቸው በጣም እየሰፋ ነው የሚሄደው። ይሄ በጣም ለመግለጽ ይህንን ሀሳብ ኢዚ ዌይ ነው ኢትዮጵያ ላይ ማለት ነው። አሁን የምናየው ነገር ድሃ ቢጥርም ሀብትን የማፍራት አቅሙ ወደ 0% ወርዷል ማለት ነው። ስለዚህ ሪች እና ፑር በሆኑ ፒፕል መካከል ያለው ኢኒኳሊቲ ጋፑ እየሰፋ ሲመጣ ፑር የሆኑ ሶሳይቲዎች ሪሜን ፑር ኤንድ አንኢኳል እየሆኑ ይሄዳሉ ማለት ነው። ዚስ ኢኒኳሊቲ ቢዮንድ ኢኮኖሚክ ኢሹ ኦር ኢኮኖሚክ ክራይስ በዘለለ ደግሞ ሌሎች ፕሮብሌም ያስነሳል። እንደ ቴሮሪዝም፣ ስፕሪድ ኦፍ ኢንፌክሽን ዲዚዝ ያስነሳል። ሶ መብላት ካልቻለ መብቱ ሊከበርለት ካልቻለ ድሃው ወደ ቴሮሪስት ግሩፕ ውስጥ ይቀላቀላል ማለት ነው ለመኖር ሲል። እና ደግሞ ወይን አንድ ኢንፌክሽን ዲዚዝ በአንድ ቦታ ሲነሳ ያንን ኢንፌክሽን ዲዚዝ ስፕሪዱ እየጨመረ ይሄዳል። ምክንያቱም ብዙ ጊዜ ኢንፌክሽን ዲዚዞች በንጽህና በመጠበቅ ስፕሪዳቸውን ኮንትሮል ማድረግ እንችላለን። ሶ ፑር የሆነ ሶሳይቲ ላይ እንኳን የንጽህና መጠበቂያ እቃዎች የመግዛትና መብላት የሚያቅተው ማህበረሰብ ላይ የንጽህና መጠበቂያ እቃዎች መግዛት የማይታሰብ ነው። ስለዚህ ኢንፌክሽን ዲዚዞች ስፕሪዳቸው እየጨመሩ ይሄዳሉ ማለት ነው። ይሄ ከኢኮኖሚክ ክራይስ ከኢኮኖሚክ ኢሹ በዘለለ ቴሮሪዝም፣ ስፕሪድ ኦፍ ኢንፌክሽን ዲዚዝ ያስከትላል። ግሎባል ኢኒኳሊቲ ቢትዊን ፑር ኤንድ ሪች ፒፕል ማለት ነው። ይህ በጣም በአሁን ሰዓት በጣም አንገብጋቢ የሆነ ኢሹ ነው በዓለም ላይ ማለት ነው። ሶ ሁለተኛው ሶሾ ኢኮኖሚክ ኢሹ የምንለው ማይግሬሽን ኤንድ ሪፊውጅ ፕሮብሌም ነው። ሶ ቱዴይ ኢንተርናሽናል ማይግሬሽን ኤንድ ሪፊውጅ ቢካም ኢንተርናሽናል አጀንዳ ዲዩ ቱ በዓለም አቀፍ ላይ ዓለም አቀፍ ስደተኞች የምንላቸው ወይም ደግሞ ዓለም አቀፍ ከአንድ ሀገር ወደ ሌላ ሀገር እንቅስቃሴ የማድረግ ማይግሬት የማድረግ ነገር ኢንተርናሽናል የሆነ አጀንዳ። ይህ ማለት ኢንተርናሽናል አጀንዳ ነው ስንል ለተሰዳጁ ሀገር ብቻ ሳይሆን ለሚቀበለውም ሀገር ትልቅ ፕሮብሌም የሆነ ነገር። ይሄ የሆነበት ምክንያት ደግሞ አንደኛው ኢንክሪዚንግ ነምበር ኦፍ ስቴት በዓለም ላይ ያሉ ሀገራቶች ቁጥራቸው እየጨመረ ነው ከጊዜ ጊዜ። በፊት 190 ምናምን ነበር የምንላቸው የዓለም ሀገራት ብዛት አሁን 230 50 ደርሰዋል። የዓለም ሀገራት እየጨመሩ ሲሄዱ አንድ ሀገር ከ100 ወደ 102 ወይ ወደ 110 ምናምን ስታድግ የሆኑ ሁለት ሀገራቶች የሆነ ተከፋፍለዋል። ፎር ኤግዛምፕል ኢትዮጵያ እና ኤርትራ እንደሆኑት ማለት ነው። በእነዚህ እንዲህ ሲከፈሉ በሰላማዊ መንገድ አይሆንም። ዜር ሜቢ ኮንፍሊክት ይኖራል ማለት ነው። ኮንፍሊክት ሲኖር ማይግሬሽን እየተፈጠረ ይሄዳል ማለት ነው። ስለዚህ የሀገራቶች መብዛት ለማይግሬሽን ኮዝ ሊሆን ይችላል።
ሁለተኛው ራፒድ ግሮዝ ኦፍ ወርልድ ፖፑሌሽን በዓለም ላይ ያለው የህዝብ ፖፑሌሽን በፈጣን ማደጉ ለማይግሬሽን ምክንያት ሊሆን ይችላል። ዘ ሪቮሉሽን ኢን ኮሚኒኬሽን ኤንድ ትራንስፖርቴሽን በዓለም ላይ አሁን በአንድ ስልክ ከየትኛውም ዓለም ጋር ኮሚኒኬት ማድረግ እንችላለን። በቀላሉ ከኢትዮጵያ ተነስተን 24 ሰዓት ሳይሞላ የትኛውም የዓለም ክፍል በኤርፕሌን መሄድ እንችላለን። ትራንስፖርቴሽኑ ኮሚኒኬሽኑ ኢዚ ስለሆነ ለማይግሬሽን ምቹ አድርጎታል ማለት ነው። ሌላኛው ኮንፍሊክት ዋር ለማይግሬሽን ኮዞች ናቸው ማለት ነው። ቅድም እንደነገርኳችሁ ማይግሬሽን ለዲቨሎፒንግ ለሆኑ ሀገራቶች ብቻ ሳይሆን ለዲቨሎፕድ ለሆኑ ሀገራቶች ራሱ ትልቅ ችግር። ማይግሬሽን ኢንክሪዝ ዘ ፕሬዠር ኢን ዲቨሎፕድ ስቴት በዲቨሎፕድ በሆኑ ሀገራቶች ራሱ ፕሬዠር እየጨመረ ነው። ከአንድ ሀገር ተነስቶ አሜሪካ ከአፍሪካ እንደምናውቀው ከብዙ አፍሪካ ሀገራቶች ወደ አሜሪካ በዲቪም ይሁን በስኮላርስም ይሁን በህገወጥም ይሁን ብዙ ሰዎች ማይግሬት ያደርጋሉ። አሜሪካ ላይ ፖፑሌሽኑ ክራውድ እየሆነ ይሄዳል ማለት ለአሜሪካ ራሱ ትልቅ ችግር ነው። ማይግሬሽን ለዲቨሎፒንግ ብቻ ሳይሆን ለዲቨሎፕድ ለሆነ ሀገር ራሱ ትልቅ ፕሮብሌም ነው ማለት ነው። the fourth and the final የምንለው ግሎባል ኢሹ is ግሎባል ካልቸራል ኢሹ ነው። ግሎባል ካልቸራል ኢሹን ስንመለከት በዚህ ውስጥ ሁለት ካልቸራል ኢሹዎች አሉ። the first one is cultural imperialism የሚባለው ነው። cultural imperialism is a process which information commodities that produce in one part of world enter to global flow that tends to flat out cultural difference among nations. ከአንድ ሀገር ላይ የሚመረት ኮሞዲቲ የተለያዩ እቃዎች የሚመረቱ ምግቦች እንዲሁም ደግሞ ከአንድ ሀገር የሚነሳ ኢንፎርሜሽን ወደ ሌላ ሀገር ፍሎ እያደረገ በሚመጣ ጊዜ እንደ ካልቸራል ዲፍረንሱ ምን እያደረገው ይሄዳል? ፍላት አውት እያጠፋው ይሄዳል። ስለዚህ ዓለም ምን እየሆነች ትመጣለች? በአንድ ካልቸር የመተዳደር ነገር ይመጣል። ይሄ የምንለዋለን ዓለም በአንድ ካልቸር ዓለም ላይ ዶሚናንት ሲያደርግ ካልቸራል ኢምፔሪያሊዝም ይባላል። ካልቸራል ዳይቨርሲቲ ፍላት አውት እያደረገ ሲመጣ because of the information the commodity flow from one part of the world to another flow ስለሚያደርግ ካልቸራል ሆሞጂናይዜሽን ይፈጠራል ማለት ነው። ካልቸራል ኢምፔሪያሊዝም is as a result of cultural globalization ወይንም ካልቸራል ሆሞጂናይዜሽን በዓለም በተመሳሳይ ካልቸር እየተከተለች ሲመጣ ካልቸራል ዲፍረንስ እየጠፋ ይሄዳል። ስለዚህ ካልቸራል ኢምፔሪያሊዝምን በምክንያት ነው የሚመጣው ካልቸራል ግሎባላይዜሽን ምክንያቱም በአሁን ሰዓት ኦል ዊ ዋች ዘ ሴም ቴሌቪዥን ፕሮግራም የምንመለከተው ተመሳሳይ ቴሌቪዥን ጣቢያ ነው። ተመሳሳይ ቴሌቪዥን ነው የምንመለከተው። ስፔሻሊ በአሁን ባለንበት ወጣቶች ደግሞ ቴሌቪዥን ብቻ አይደለም ሶሻል ሚዲያ ነው። ዘ ሴም ሶሻል ሚዲያ ቲክቶክ ነው፣ ኢንስታግራም ነው የምንጠቀመው ኦል ኦፍ ዘ ወርልድ እና ባይ ዘ ሴም ኮሞዲቲ ነው የምንገዛው። በዓለም ላይ ሁሉም የሚለብሰው ልብስ ኢዝ ዘ ሴም እየሆነ ነው። ኢትዮጵያ ላይ የሚሸጥ ሌላው ዓለም ላይ የሚሸጥ እቃ ሆኗል። ኢትስ ዘ ሴም ፉድ የምንመገበው እንደ ድሮ የራሳችን ካልቸራል ፉድ አይደለም። ላይክ አርሲ በገንፎ ጉራጌ በምንድነው ቆጮ የሚባለው ባህላዊ ምግብ አሁን ኢትዮጵያ ላይ የለም፣ እየጠፋ ነው ያለው። ኢትዮጵያ በአሁኑ ሰዓት በትላልቅ ሆቴሎች ላይ የሌላ ሀገራት ምግቦችን ነው የምታገኙት። ዘሴም ፉድ እየተመገብን ነው። ሰፖርት ዘሴም ስፖርት ስታር። የሚገርመው ሌሎች ሀገራቶች የእንግሊዝ ፕሪሚየር ሊግ የጣሊያን እያሉ ብዙ ክለቦችን ይደግፋሉ ሌሎች ሀገራቶች። ኢትዮጵያ ላይም ደግሞ እነዛኑ ክለቦች ነው የምንደግፈው የእንግሊዝ ፕሪሚየር ሊግ ያርሰናል ምናምን። ህፃናቶቹ ጀምረው ራሱ በዚህ አይዲዮሎጂ ነው እያደጉ ያሉት እና ዘሴም ካልቸር ነው እየኖርን ያለነው። ስለዚህ ይሄ ምን ያስከትላል?
ካልቸራል ኢምፔሪያሊዝም ዋን ካልቸር ዓለም በአንድ ካልቸር መተዳደርም ማለት ነው። ሶ in developing country western culture have been absorbed through a process of indigenization so የሚገርመው ዲቨሎፒንግ ካንትሪዎች ከዲቨሎፕድ ከሆኑ አገራቶች የእነሱን ካልቸር የምንወስደው እኛ ነን፣ ሰጪዎቹ እነዛ ናቸው። ስለዚህ አብዞርብ እናደርገዋለን የእነሱን ካልቸር። ስለዚህ ዓለም በአንድ ካልቸር እንትን ትላለች ማለት ነው። ስሩ ኤ ፕሮሰስ ኦፍ ኢንዲጂናይዜሽን። ሶ ኢንዲጂናይዜሽን ምንድን ነው? ኤ ፕሮሰስ ኦፍ አላይንግ ጉድ ኤንድ ፕራክቲስ አር አብዞርብድ ባይ ቢንግ አዶፕት ቱ ሎካል ኒድ። ሶ የውጭ ፕሮዳክቶች፣ እቃዎች እንዲሁም ደግሞ ውጪ ፕራክቲስ የሚያደርጓቸው ዳንሶች፣ የአመጋገብ ስርዓቶች እነዛን አዶፕት አድርጎ እንደ ሎካል ኒድ ለኛ እንደ መሰረታዊ ኒዳችን አድርገን አዳፕት ስናደርገው ዛትስ ዋይ ኢንዲጂናይዜሽን ይባላል። ስለዚህ የዌስተርንን ካልቸር አብዞርብድ ያደረግነው ስሩ ዘ ፕሮሰስ ኦፍ ኢንዲጂናይዜሽን ነው። እኛ ያለሱ ያለ ዌስተርን ፉድ፣ ያለ ዌስተርን ድሬሲንግ፣ ያለ ዌስተርን የሆነ ሰርቫይቭ የማናደርግ እስከሚመስለን ድረስ አብዶት አድርገነዋል ማለት ነው። ስለዚህ ኢንዲጂናይዜሽን የምንለው ይሄ ነው። ሶ ሁለተኛው ሌላኛው ነገር ግሎባል ኢምፔሪያሊዝም ኢት ክሬትስ ማክዶናልዳይዜሽን ካልቸር። ማክዶናልዳይዜሽን ካልቸርን ይፈጥራል። ይኖ እንደምታውቁት ማክዶናልድ የሚባል ዓለም ላይ ፋስት ፉድ ኢንዱስትሪ አለ። ዶሚናንት ያደረገ ማክዶናልድ የሚባል ፋስት ፉድ ኢንዱስትሪ አለ። ከመቶ ሀገራቶች በላይ እንትን ያለው ቅርንጫፍ ያለው ማለት ነው። ሶ ማክዶናልዳይዜሽን የሚባለውን ኮንሰፕት በማክዶናልድ ፉድ ኢንዱስትሪ ላይ መሰረት አድርጎ ነው ጽንሰ ሀሳቡ ማክዶናልዳይዜሽን የተባለው። ማክዶናልዳይዜሽን ማለት is a process in which global commercials and the marketing practice associated with fast food industry become dominant. so በዓለም ላይ ያለው ንግድ ስርዓቱ፣ ማርኬቲንግ ስርዓቱ፣ ፕራክቲሱ ፋስት ፉድ ላይ መሰረት ሲያደርግ፣ ፋስት ፉድ ኢንዱስትሪ ዶሚናንት ሲያደርግ ማክዶናልዳይዜሽን እንለዋለን ማለት ነው። ሶ ካልቸራል ኢምፔሪያሊዝም ማክዶናልዳይዜሽን ካልቸርን ይፈጥራል ማለት ነው። ሶ ሁለተኛው ካልቸራል ኦር ሲቪላይዜሽናል ክላሽ የሚባለው ነው ማለት ነው። ሶ ካልቸራል ክላሽ አይደንቲቲ ኮንፍሊክት የሚባለው ግሎባል ካልቸራል ኢሹ ነው ሁለተኛው። ሶ እንደምናውቀው በዓለም ላይ ብዙ አይነት ካልቸር ኦር ሲቪላይዜሽን አሉ፣ ግን ዶሚናንት ኦር ሜጀር የሚባሉት በዓለም ላይ 8 አሉ። ሶ የመጀመሪያው ዌስተርን ሲቪላይዜሽን ኦር ካልቸር፣ ኮንፊዥያን፣ ጃፓኒዝ፣ ኢንዱ፣ ኢስላሚክ፣ ሳሊቪያክ፣ ኦርቶዶክስ፣ ላቲን አሜሪካ፣ አፍሪካ ስፔሻሊ ኢትዮጵያ ሲቪላይዜሽን ኦር ካልቸር የምንላቸው አሉ። እነዚህ የራሳቸው የሆነ ዩኒክ ቫልዩ ኤንድ ቢሊቭ ያላቸው ካልቸሮች ናቸው። ሶ ዋናው ነገር እዚህ ጋር ምንድነው ካልቸራል ወይንም ሲቪላይዜሽናል ክላሽ የሚባለው ነገር በአሁኑ ሰዓት እየተስፋፋ መጥቷል ማለት ነው። all societies view itself as the center of world and important and judge other societies inferior. so እነዚህ 8ቱ ካልቸሮች እንዳየናቸው አንዱ ካልቸር የሌላኛውን ካልቸር የኔ በዓለም ላይ ወሳኙ ትክክለኛ የሆነ ካልቸር የኔ ነው፣ የሌላው ኢንፌሪየር ነው፣ የማይጠቅም ነው፣ ኋላ ቀር ነው ብሎ እንደዚህ አይነት ጀጅመንት ሲሰጥ ኮንፍሊክት ይፈጠራል ማለት ነው። ሶ በዚህ በካልቸራል ዲፍረንስ ምክንያት የሚመጣ ኮንፍሊክት ምን እንለዋለን? ሲቪላይዜሽን ክላሽ ወይንም ክላሽ ኦፍ ሲቪላይዜሽን ይባላል። ስለዚህ ቅድም ያልኳችሁ ሲቪላይዜሽን ክላሽ ያልኳችሁ
በካልቸራል ዲፈረንስ የሚመጣ የግሎባል ኮንፍሊክት ነው። which is explain contemporary global conflict in terms of cultural difference። so ክላሽ ኦፍ ሲቪላይዜሽንን መሰረት ተደርጎ አንድ የወጣት ቲዮሪ አለ፣ the clash of civilization theory። ይሄ ቲዮሪ ሲባል ያው ይሄንን ሐሳብ ዓለም ላይ ካልቸራል ዲፈረንስ ሲኖር በካልቸራል ዲፈረንስ ምክንያት ኮንፍሊክት ይመጣል የሚሉ ስኮላርሶች ያመጡት ሐሳብ ነው ክላሽ ኦፍ ሲቪላይዜሽን ቲዮሪ የሚባለው። there exists and will continue to exist conflict instead of cooperation among civilization or cultures። so በተለያዩ ካልቸርስ መሃል ኮኦፕሬሽን ይልቅ ኮንፍሊክት ነው ኤግዚስት የሚያደርገው የሚል ሐሳብ የሚያቀርቡ that is clash of civilization theory ይባላል ማለት ነው። so the last one is especially የግሎባል ኮንቴምፖራሪ ኢሹዎች በአራት ከፍለናቸው ነበር፣ ግን አሁን አንዳንዴ በስተመጨረሻ የመጣ ግሎባል ኮንቴምፖራሪ ኢሹ ቴክኖሎጂ ሪሌትድ ኢሹ የሚባል ነገር አለ። so ከቴክኖሎጂ ጋር ተያይዞ ዓለምን እያስቸገራት ያለ ኢሹ አለ። so ከዛ ውስጥ ሳይበር ሴኩሪቲ ነው። ሳይበር ሴኩሪቲ ዋናው ነው ማለት ነው። so cyber security is maintain national interest and defending any invisible force or enemy by means of technology። so invisible የሆነ ኢነሚ ጠላትን ቴክኖሎጂን በመጠቀም ዲፌንድ ማድረግ that cyber security እንለዋለን ማለት ነው። so ይሄንን ሳይበር ሴኩሪቲ ተከትሎ there is cyber crime የሚባል ነገር አለ። so ኮምፒውተርን በመጠቀም ሃኪንግ፣ የተለያዩ ክራይሞች ቫዮላንስን መፈጸም ሳይበር ክራይም እንለዋለን። ስለዚህ ሃኪንግ፣ ዳታ ማኒፑሌሽን፣ ፍራውድለንት መኒ ሌንደርስ የመሳሰሉ ቫዮላንትን ሲፈጸም ኮምፒውተርን ተጠቅሞ የሚፈጸም ቫዮላንስ ሳይበር ክራይም ይባላል ማለት ነው። ሶ ቻፕተር 5 እነዚህ አምስቱን ግሎባል ኮንቴምፖራሪ ኢሹን ነው ለማየት የሞከርነው በዚህ ቻፕተር። ሶ አሪፍ የሆነ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሐሳባችሁን ደግሞ ኮሜንት ሴክሽናችሁ ላይ እንደተለመደው ብታሳርፉልን ላለው አመሰግናለሁ። መልካም ጊዜ ይሆንላችሁ።